ናችሁ እንኳን አደረሳችሁ። እንኳን ለፋሲካ በዓል አደረሳችሁ። እንግዲህ ብዙ ጊዜ አክብረነዋል። በዚህ በፋሲካ ጊዜም ብዙ ጊዜ ስለ ፋሲካ ተብከናል፣ ተነግሮናልም። ብዙዎቻችን የምናውቀው ብዙ ነገር አለ። ነገር ግን ዛሬ ጌታ በአዲስ መልኩ ሁላችንንም እኔን እንዳስተማረኝ ያስተምረናል ብዬ አስባለሁኝ። ኮንግራጁሌሽን ልላቸው የምፈልጋቸው ሰዎች አሉ። በዛሬ ዕለት የምትጠመቁ እህቶቼ፣ ወንድሞቼ እንኳን ጌታ ረዳችሁ። እግዚአብሔር በሕይወታችሁ ትልቅ ነገር እንዳረጋ ቃለውኝ። እንግዲህ ኢየሱስ ክርስቶስ የተጠመቀለት ካያችሁ በጥምቀቱ ጊዜ መንፈስ ቅዱስ ከሰማይ መጣ፣ እግዚአብሔር አብ ተናገረ፣ ኢየሱስ እዛ ሆኖ ነበርና ስላሴዎች የተገለጡበት ሶስቱም በአንድ ላይ ስራቸውን ያሳዩበት ከዛ ኢየሱስ አገልግሎቱንም የጀመረበት ጊዜ ነበር እና ተጠምቃችሁ ወደ ምእመንነት ወደ መከተል ሳይሆን ወደ አገልግሎት የምትገቡበት እግዚአብሔር በር የሚከፍትላችሁ ጊዜ እንዲሆን ምኞቴ ነው። ክብር ለጌታ ይሁን። ዛሬ ለመናገር ያሰብኩበት ርዕስ የፋሲካው ሚስጥር ወይም ይሄ ፓስካል ሚስትሪ ይሉታል ቴዎሎጂያንስ። ፓስካል ሚስትሪ ይሄ ፋሲካ የሚለውን ቃል ከዕብራይስጥኛ ቃል ቋንቋ የመጣ ነው። ፔሳጅ ከሚለው እኛ ያው ቃል ብዙ ጊዜ ስለምንወራረስ ፋሲካ አል ነው። እስራኤላውያን በግብጽ በነበሩ ጊዜ በበጉ ደም አማካኝነት ከሞት ተርፈው ወደ ከባርነት ወደ ነፃነት እንዲወጡ ሁሉ እንደሆነ ካወቃችሁ ደሙን በመቃኑ ላይ በቀቡ ጊዜ የሞት መላእክት ያልፋቸው ነበርና የማለፍ ጊዜ ነበር። እነሱን የሞት መልአክ አገኛቸውም ነበር። እኛም በክርስቶስ ኢየሱስ ወይም በእግዚአብሔር በግ ሰውን ከኃጢአት ባርነትና ከዘላለም ሞት የምንሻገርበት ሞት የሚያልፍብን የሆነበት ፋሲካችን ነው። የፋሲካ ሚስጥር አራት ተያያዥ የሆኑ ነገሮች ላይ ይቆማል። ዛሬ ግን ልናገር የምፈልገው ፕሪቲማች በሶስቱ ላይ ነው። አንደኛው ሕማማቱ፣ ሁለተኛው ሞቱ፣ ሶስተኛው ትንሣኤ፣ አራተኛው ደግሞ አሴንሽን ወይም ደግሞ ወደ ላይ ማድረጉ ነው። እኔ ግን ከሕማማቱ እስከ ትንሣኤው ድረስ የሆነውን ነገር ከላይፋችን ጋር ሪሌት አድርጌ ለመናገር እፈልጋለሁ። ኢየሱስ ክርስቶስ በሞቱ በመቀበሩ በትንሣኤው ለሁላችንም አራያ የሚሆን ሞዴል ጥሎልን ነው የሄደው። ለሁላችንም ሞዴል ይሆናል። ትልልቅ የሃይማኖት ትምህርትን የጀመሩ እነ ቡድሃ እነ መሐመድ ብዙ ሰዎች ትምህርትን አስተምረዋል። ቆንጆ ቆንጆ ትምህርቶችን ማንስማማባቸው የተወሰነ ነገር ቢኖሩ እነሱ ግን ላስተማሩት ትምህርት አልሞቱም። ኢየሱስ ግን ለተናገረው ላስተማረው ነገር ሕይወቱን አሳልፎ ሞቶ ነው የሄደው። ይሄ ደግሞ ትልቅ ምሳሌያችን ነው። ኢየሱስ አውርቶ አይደለም የሄደው፣ ራሱ መስዋዕት አድርጎ ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ የጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብለዋል ይላል። እንግዲህ የሆኑት ክስተቶች ሁሉ በክርስቶስ ኢየሱስ በሕይወቱ የሆኑት ጉዟቸው ሁሉ በተደጋጋሚ በሕይወታችን የምናልፍባቸው የሕይወት ሳይክሎች ናቸው። ዛሬ ብዙ ልናገር የምፈልገው ፍራይዴ፣ ሳተርዴ፣ ሰንዴ በክርስቶስ ሕይወት ያለፈው ነገር ከኛ ሕይወት ጋር ሪሌት አድርገን ምንድን ነው የምንማረው? the life of Christ on Friday የደቀ መዛሙርቶቹ ሕይወት በሳተርዴ እንደገና ደግሞ የደቀ መዛሙርቶቹ ሕይወት ደግሞ በሰንዴ ምንድን ነው የሆነው? ከኛ ነገር ጋርስ እንዴት ይገናኛል የሚለውን ለመናገር እፈልጋለሁ። ከዛ በፊት ግን 3 ፈንዳሜንታል የሆኑ ጥያቄዎችን ሁላችሁንም ልጠይቅ እፈልጋለሁ። በህመም ቀናችሁ ወይም መከራ በበዛ ቀናችሁ ምን ታደርጋላችሁ? ሁለተኛ ደግሞ በግራ መጋባትና ጥርጣሬ በሆነ ሕይወት ውስጥ ስትሆኑ ይህንን ነገር እንዴት አልፋለሁ ብላችሁ የምታስቡትና የምትጠይቁትስ ነገር ምንድን ነው? ሶስተኛው በድል ቀናቶቹ ወደ ድል ቀናቶቼ ወይም ደግሞ ይሄ የትንሣኤው ቀን ወደሚባለው እንዴት እደርሳለሁ በሚለው ነገር ላይ የእናንተ ስቴፕ ምንድን ነው የሚለውን ካየው በኋላ ወደ ቀናቶቹ እሄዳለሁ። ኢየሱስ ክርስቶስ እጅግ አስቸጋሪ የሆኑ ቀናቶች ላይ አልፏል። በተለይም በስቅለቱ ቀን በስቅለቱ ወይም ደግሞ በተሰዋበት ቀን
የተደረጉ ነገሮች ለሁላችንም ትምህርት የሚሰጡ ናቸው። the Friday life of Christ ምንድነው የሆነበት፣ እሱ ላይ የደረሰበት ነገር ምንድነው የሚለውን ነገር በመናይበት ጊዜ ክርስቶስ በስጋው ላይ ሕመምን ነው የተቀበለው። በስጋው ላይ የደረሰበት መከራ ከፍተኛ ነው። ፊዚካል አሰልት ክርስቶስ የተቀበለው ፊዚካል አሰልት ነው። ከዛ ስፒሪቹዋል አለው። ከዛ ደግሞ ኢሞሽናል ፔኖችም በኢየሱስ ክርስቶስ ሕይወት ላይ አልፈዋል። መጀመሪያ የደረሰበት ነገር በመናይበት ጊዜ ከፍተኛ ግርፋት ነበረበት። ኢየሱስ በጥፊ ተመቷል። በአይሁድ ሸንጎ በቀረበ ጊዜ እንዲህ ጢሙን ራሱ እየጎተቱት ይሳለቁበት ነበረ። በጅራፍ ገርፈውታል። በጣም የሚገርመው በጅራፍ ሲገርቡት 40 ጊዜ 9 ነው አይደለ? እና እያንዳንዱ የተገረፈበት ነገር ሰውነቱ ላይ ያሳይ ነበር፣ ምክንያቱም ቆዳውን እየቀደደው ነበርና። በኋላ ደግሞ የሽቦ አክሊል ጭንቅላቱ ላይ ደፍተውበታል። መስቀል አሸክመውታል። እርቦት ነበረ፣ ጠምቶት ነበረ። እንደውም ጠማኝ ብሎ ሲጠይቃቸው ያቀበሉት ነገር የሚመር ነገር ነበረ። ዛሬ ማንኛውም የሚሰማን የስጋ አይነት ወይም የነፍስ ህመም ኢየሱስ ክርስቶስ ያላለፈበት ነገር እንዳልሆነ አስቡ። ለዛ ነው በእርሱ ቁስል እኛ ምን አለን የሚለው፣ እኛ ተፈወስን። ፊዚካሊ ብዙ ነገር ነው የደረሰበት። ከሱ በላይ ደግሞ ኢሞሽናል ፔን እሱ ላይ ነበረ የሆነው። የስሜቱን ህመም በምናይበት ጊዜ የክህደት ስሜት ይሰማው ነበር ብዬ አስባለሁኝ። ምክንያቱም አብሮት የነበሩ ደቀ መዛሙርቶች አናውቀውም እስኪሉ ድረስ ብቻውን ቀርቶ ነበረ። የብቸኝነት ስሜት በሱ ላይ ነበረ። ሎንሊነስ። እነዚህ በጣም ከባድ ነገሮች ናቸው። ስፔሻሊ ሞደርን ዴይ አሜሪካ በጣም ሰዎችን ከሚረብሹ ነገሮች አንዱ ሎንሊነስ ወይም ብቸኝነት የሚባለው ነገር ነው። የመናቅ ነገር እሱ ላይ ነበረ። ይሳለቁበት ነበረ። በጣም የሚገርመው ከሱ ጋር እንኳን የተሰቀሉት አንደኛው የጠየቀው ጥያቄ በጣም የሚያሳዝን ነው። እስቲ ራስህን እንኳን አድን። አሁን ስለ ራሱ ህመምና ስለ ራሱ መሰቀል ራሱ ረስቶት ያሰውዬ ክራይስትን ሂሚሌት እንዴት እንደሚያደርግዩት አንተ እስቲ ራስህን አድን። እንደውም የጠየቀው ጥያቄ ፖለቲካልም ነው። አንተ ሰዎችን አድናለሁ ብለህ ነበር፣ ተናግረህ ነበር፣ እንዲህ ብለህ ነበር፣ እስቲ እኛን ብቻ ሳይሆን ራስህንም አድን ብሎ ተሳለቀበት። የሞተው ስሜት ኢየሱስ ክርስቶስ ላይ ነበር። በቃ ሁሉም እንደተወው የልብ ስብራት በሱ ላይ ነበር። ከሁሉም በላይ ደግሞ ፊዚካሊ ካያችሁ ራቁቱን አድርገውት ነበር። ይሄ ማዋረድ ነው። ምኑም ሳይደበቅ ሰውነቱን ራቁቱን አድርገው ይጫወቱበት ነበረ። ከሁሉም በላይ ግን ክርስቶስ ፊዚካል ከነበረው ኢሞሽናል ከሆነው ከሁሉ በላይ ደግሞ የዓለምን ኃጢአት በራሱ ላይ ተሸክሞ ነበር። ይሄ ጊልት ነው። ስንቶቻችን የሆነ ሰው አስቀየምን፣ የምንወደውን ሰው አስከፋን ብለን የሚሰማንን ጊልት ታስባችሁታል? የሆነ ባደረጋችሁት ነገር የሚሰማችሁ ጸጸት እሱ አያስተኛም አይደል? አንዳንድ ጊዜ እንቅልፍ ነሳኝ የሆነ ቀን ላይ አድርገው ያለፍኩት ነገር ብላችሁ የምታስቡት፣ እሱ ግን የዓለምን በሙሉ ጊልት ራሱ ላይ አድርጎ ነበረ። ቅዱስ ንጹህ የሆነው ክርስቶስ የሰው ልጆችን ኃጢአት፣ ክፋት፣ እርኩሰት ሁሉ በራሱ ላይ አድርጎ ተሸክሞ ነበር። He was carrying everyone's murderer's guilt። በዓለም ላይ የገዳዮችን ኃጢአት በሙሉ በራሱ ላይ አድርጎ ነበር። እኛ አንድ ሰው ገለን እንቅልፍ እንተኛለን። እሱ ግን የዚህን ሁሉ ገዳዮች፣ የጄኖሳይደሮች፣ የህፃናትን ሬፕ የሚያደርጉ ኃጢአትን የሚያደርጉ የሰዎችን ሁሉ ኃጢአት በራሱ ላይ አድርጎ ነበረ እና ይህ የኃጢአት ሸክም እንዴት እንደሚከብድ አስቡት። ሌላው ደግሞ it was divine abandonment። በቃ እግዚአብሔር ትቶኛል የሚለው ስሜትን ደግሞ አስቡ። እግዚአብሔር በቃ ትቶኛል። ለዛ ነው አባት ሆይ ለምን ተውከኝ ብቻዬን ቀረሁ ብሎ ሲጠይቅ የነበረው። አምላኬ ሆይ ለምን ተውከኝ ብሎ ኢየሱስ የጮኸው። ዕብራውያን ምዕራፍ 4 ቁጥር 15 ላይ ኢየሱስ ከኃጢአት በቀር በሁሉም ተፈተነ ነው የሚለው። በኃጢአት በቀር በሁሉም ተፈትኗል። ዕብራውያን 2:18 ላይ ደግሞ እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላል ይላል። ኢየሱስ የሁሉ ችግር ከመምጣቱ በፊት ሁለት ያደረጋቸው ነገሮች እጅግ በጣም ያስደንቀኛል። ይህንን ነገር ስናገር ግን what do you do on your Friday life? ፍራይዴ በሆነው ህይወታችሁ፣ እኛ ፊዚካሊ በምንኖርበት ጊዜ ቅድም እንዳልኳችሁ የሰው ህይወት በፍራይዴ፣ በሳተርዴ፣ በሰንዴ በሚሆኑ ነገሮች ነው ሪቮልቭ የሚያደርገው። አጌን እንደ ጌን
ዛሬ ምናልባት በዛ ላይፍ ውስጥ ላትሆኑ ትችላላችሁ፣ ግን ሰሞን በዚህ ስቃይ ውስጥ እያለፈ ነው። ፊዚካሊ እየተገረፈ ለክርስቶስ ወንጌልም ይሆናል ለራሱም ነገር የሆነ ሰው በዚህ ህመም ውስጥ እያለፈ ነው። ኢየሱስ ይህ ከመምጣቱ በፊት ያደረጋቸው ሁለት ነገሮች እጅግ ያስደንቁኛል። ማቴዎስ ምዕራፍ 26 ከ36 እስከ 39 ያለውን ስታነቡ ቤት ሄዳችሁ ማንበብ ትችላላችሁ። ኢየሱስ ክርስቶስ ደቀ መዛሙርቶቹን ወደ ጌቴሰማኒ ጠራቸው። ከኢየሱስ ከእነርሱ ጋር ሆኖ ወደ ጌቴሰማኒ ወደምትባል ቦታ ከጠራቸው በኋላ የነገራቸው ነገር እጅግ ያስደንቃል። በጣም ፈራ። ተጨንቄያለሁኝ፣ ፈርቻለሁ አለ። ቢኮዝ ሊመጣ ያለውን ነገር ያስብ ነበረ እና በጣም ፈርቻለሁ፣ ምን ማድረግ እንደምችል አላቅም፣ ግን እስቲ ኑ አላቸውና እነሱም ሰብስቦ የሚሰማውን ነገር ይነግራቸው ነበር። ብዙ ጊዜ በስጋት ወይም ደግሞ በእንዲህ አይነት ስሜት ውስጥ ስንሆን ሰዎችን አንጠራም። እስፔሻሊ እዚህ ሀገር ብቻችንን ነው የራሴ ታይም እፈልጋለሁ ብለን ማነው ፌለሪቱ ላይ መውደቁ ላይ ሊመጣበት ከሚለው ስጋት ላይ ነው ሰው ጠርቶ የሚያማክረው። ግን ክርስቶስ ያደረገው ሶሉሽን ይሄ ነበረ። በህይወት በሚመጣ ከባድ ቻሌንጅ ላይ ሰዎች ትፈልጋላችሁ። ምክንያቱም የሆነ ሰው እንዲሰማን እንፈልጋለን። ኢየሱስ የዘብዴዎስ ልጆችንና ጠርቷቸው ነው እስቲ ስሙ ከኔ ብሎ ስጋቱን የሚያመውን ነገር ነገራቸው። ሁለተኛ ያደረገው እዛ አስቀምጣቸውና አጥብቆ ለመጸለይ ወጣ። በጨነቀው ጊዜ ነበረ ደቀ መዛሙርቶቹን ጠርቶ ሁለቱ የዘብዴዎስ ልጆችን ያዝንና ይጨነቅ ነበር። ነፍሴ እስክትሞት ድረስ እጅግ አዘንኩ ይላል። ይህንን ፊሊንግ ነው ሼር ያደረጋቸው። ሲጨንቃችሁ ስትሬስ ስትሆኑ ሰው ያስፈልጋችኋል። ኢየሱስ እንኳን አስፈልጎት ነበረ። እኛ ምን እናደርጋለን? do we share our failure, our embarrassment፣ ስጋታችንን ሊመጣለውን ነገር ለሰዎች እናካፍላለን? እና ደግሞ በጣም የሚገርመው he was very open የተሰማውን ስሜት ለመናገር። ይሄ ነጮች gut level honesty ይሉታል። በቃ በጣም ኦፕን ነበረ። የስጋቱን ፈራው፣ ተጨነቅኩኝ ብሎ ነገራቸው። አንዳንድ ጊዜ እኛ የሆነ ችግር ሲደርስብን we want to be ourselves፣ በር ዘግተን ለብቻ መደበቅ፣ በቃ አይሆንም ብለን ሰዎችን መሸሽ፣ እንደውም አለመናገር ነው። የክርስቶስ አንደኛው የወሰደው ሶሉሽን እና ለእኛም ዛሬ ያስፈልገናል የምንል ሰዎች ያስፈልጉናል። በጭንቀት ሰዓት ጠርተን ሼር የምናደርጋቸው we have to be open and express our feelings። ምክንያቱም ገላትያ ምዕራፍ 6 ቁጥር 2 ላይ ከእናንተ እያንዳንዱ የአንዱን ሸክም ይሸከም እንዲሁ የክርስቶስ ሕግን ፈጽሙ ይላል። እንዲህ ሲል ሰው ላይረዳን የማይችሉ ነገሮች የሉም ብዬ አይደለም። ምክንያቱም ኢየሱስ ይህንን የሚያመውን ነገር ከነገራቸው በኋላ ሊጸልይ ሄዶ ሲመለስ ተኝቶ አገኛቸው። ተመሳሳይ አንዳንድ ጊዜ ይረዱናል ብለን የምንጠራቸው ሰዎች ወይም ደግሞ የእኛን ሀሳብ ሼር ያደርጋሉ ብለን የምንጠራቸው ሰዎች ስንመለስ የእናንተን ነገር ረስተውት ልታገኙ ትችላላችሁ። ምክንያቱም ሰዎች ናቸው። but it doesn't mean that you got to speak። አንድ ጥሩ ሳይኮሎጂስት ሲግማንድ ፍሮይድ ብዙ ሰው ያውቀዋል። ስፒክ ኤንድ ሂል የሚል መጽሐፍ ተናግሯል። ተናገርና ተፈወሰው። ለሆነ ሰው ህመማችሁን የሆነ ነገር ሼር ማድረጋችሁ ኢየሱስ የእግዚአብሔር ልጅ የሆነው ለጓደኞቹ ለደቀ መዛሙርቶቹ የሚሰማውን ኤክስፕረስ ካደረገ እኛም ማድረግ አለብን። ይሄ ያስተማረን አድሞኒሽ ነው፣ ያስተማረን ትምህርት ነውና እሱን መከተል ያለብን ይመስለኛል። ምንም ቢሆን ያው ሰው ላይ ፉል ለፉል ምንም ልንሰጠው አንደርስታንድ እናደርጋለን። ማንም የእናንተን ፊሊንግ እንደናንተ ሊሰማ የሚችለው የለም። ሁለተኛ ኢየሱስ ያደረገው ነገር ጸሎት ነው። ይሄ የጌቴሰማኒ ጸሎት በመባል የሚታወቅ ነው። ማርቆስ ምዕራፍ 14 ከ35 እስከ 36 ቶሎ ብዬ አነብዋለሁ። ጥቂትም ወደፊት እልፍ ብሎ በምድርም ወድቆ ይቻልስ ቢሆን ሰዓቲቱ ከእርሱ እንድታልፍ ጸለየ። አባት ሁሉ ይቻልሃል፣ ይህችን ጽዋ ከኔ ውሰድ፣ ነገር ግን አንተ የምትወደው እንጂ እኔ የምወደው አይሁን አለ። ጸሎት ያደረገበትን ፓተርን በምናይበት ጊዜ በጣም ነው የሚገርመው። ከኛ አቅም በላይ የሆነ ነገር እግዚአብሔር እንደሚችል አክኖሌጅ ነው ያደረገው። መጀመሪያ ያለው ምንድነው? እግዚአብሔርን አንተ ሁሉ ምን ይልሃል አለው። ይቻላል። ሶስት ነገር ነው በዚህ ጸሎት ያለው። አንደኛ ይሄ አክኖሌጅ እግዚአብሔርን መቻል፣ ሁለተኛ ደግሞ የልቡን ፍላጎት ነው የገለጸው። የልቡን መሻት ነው የገለጸው። ምንድነው ያለው? ይሄ ጽዋ ከኔ ይለፍ፣
ይህን ጽዋ አሳልፍልኝ አለ። ሶስተኛ ነገር ያደረገው ግን ሶኬ በዚህ መከራ ውስጥ እንኳን ባልፍ እንኳን የእግዚአብሔር ፈቃድ በህይወቱ እንዲሆን ስለፈለገ የእግዚአብሔርን ፈቃድ ነው የጠየቀው። አንተ የምትወደው እንጂ እኔ የሚወደው አይሁን፣ በቃ የሚሆነው ይሁን፣ ግን እነዚህን አደረገ። ይሄ የጌቴሰማኒ ጸሎት ሁላችንም አንዳንድ ጊዜ ለመናገር ፍላጎታችንን ለመግለጽ ኃጢአት ይመስለናል። ዳዊት በብዙ ቦታ እግዚአብሔር ላይ አልቅሷል። ለምን ይሄ ይሆናል? ለምን ከዚህ ከኔ ይለፍ? ይሄ ሰዋዊ ማንነቱን ኢየሱስ እያሳየን በህይወታችን በሚመጡ ትልልቅ ተግዳሮቶች ላይ የጌቴሰማኒውን ጸሎት ልናስብ ያስፈልጋል። ጋት አክኖሌጅ እግዚአብሔርን መቻል። አይ ኖ እግዚአብሔር ትችላለህ፣ ይህን ነገር ልታሳልፈኝ ትችላለህ። ሁለተኛው ደግሞ ፍላጎታችንን እንገልጻለን መልሰን። ያው ጌታ ሆይ ይሄ ባይሆን፣ ይሄ ከሆነ ይሄ ይለፍልኝ፣ ይሄ ነገር አይምጣ እንላለን እንደሰው። ከሁሉም በላይ ግን በዚህም የእግዚአብሔር ፈቃድ ይሆን ዘንድ የኛ ምኞት ሊሆን ያስፈልጋል። እንግዲህ የክርስቶስ የአርብ ህይወቱ ይሄ ነበር። የቅዳሜ ህይወት ደግሞ በምናይበት ጊዜ እንግዲህ ኢየሱስ ሞተ። አርብ ዕለት በሆነው ነገር በሙሉ ኢየሱስ የደረሰበትን ነገር ገልጬላችኋለሁ። ብቸኛ ነበር፣ ሎንሊ ነበር፣ ግራ በጣም በሚያሳዝን ነገር ነበር። ማንም አጠገቡ አልነበረ። the Saturday life of Christ ወይም the Saturday life በደቀ መዛሙርቶቹ ላይ ያለው ደግሞ ምን እንማርበታለን የሚለውን ለመናገር እፈልጋለሁ። ሳተርዴይ ቅዳሜ የሆነው ለደቀ መዛሙርቶቹ በጣም ተስፋ የሚያስቆርጥ ነገር ነበረ። ምክንያቱም ይቤዠናል ብለው፣ ያድነናል ብለው፣ ይጠብቀናል ብለው ለእነሱም ብቻ ሳይሆን ብዙዎች እንደውም የሮማውያን ቀንበር፣ የሮማውያን መንግስት በእነሱ ላይ ያደረገውን ነገር ያነሳልናል ብለው የጠበቁት ንጉስ ሄደባቸው። የጥርጣሬና የግራ መጋባት ጊዜ ነበረ በደቀ መዛሙርቶቹ ህይወት። ይህ የዝምታ ቀን ነበር። ደቀ መዛሙርቶቹ የኢየሱስን መሞት ብቻ አይደለም የፈሩት፣ በእነሱ ላይም ሊመጣ የሚችለውን ሞት ፈርተው ነበር። በጣም የሚገርመው ኢየሱስ ክርስቶስ ግን ይህን ነግሯቸው ነበር። ምን ብሏቸው ነው? እረኛው እመታለሁ በጎችም ይበተናሉ የሚለው ነገር በእኔ ላይ ይመጣል አለ። ልክ ኢየሱስ ሲመጣ በጎቹ በቃ ሸሹ፣ ወደ ተለያየ ቦታ ነው የሄዱት። አንዳንዶቹ እንደውም አናውቀውም አላውቀውም እስኪሉ ድረስ ሸሹት። in the Saturday life we are in a limbo, like ምርጫ በሌለው ህይወት ውስጥ ነው ያለ ነው። በቃ ሲያበላን ሲያጠጣን ስራችንን ጥለን ሁሉ ነገራችንን ጥለን ስንከተለው የነበረው መሲህ ሄዷል። ካሁን በኋላ ምን ማድረግ አስቡት። እንደ ደቀ መዛሙርቶቹ ቅድም እንዳልኳችሁ ይሄ ሳይክል በእያንዳንዳችን ህይወት የሚመጣ ነው። አይ ዶንት ኖ፣ ምናልባት አንዳንዶቻችሁ በፍራይዴ ላይፍ ኦፍ ክራይስት ውስጥ ነው ያላችሁት። አንዳንዶቻችን ደግሞ እንዲህ አይነት ህይወት ውስጥ አሁን እያለንም ሊሆን ይችላል። the Saturday life of Christ. I don't know, some of you guys are in the days of pain, in the days of confusion. የሆነ ጊዜ ጀመራችሁት ቢዝነስ፣ የሆነ ጊዜ ጀመራችሁት ሪሌሽንሺፕ፣ የሆነ ጊዜ ጀመራችሁት ትዳር፣ የሆነ ጊዜ ጀመራችሁት ያዋጣኛል ብላችሁ የገባችሁበት ነገር ለቆ ሄዷችሁ በዚህ ኮንፊውዥን ውስጥ ልትሆኑ ትችላላችሁ። how I get here፣ እዚህ እንዴት ደረስኩኝ፣ እንዴት ይሄ ነገር ወደ እኔ ህይወት መጣ ብላችሁ የምትጠይቁት የህይወት ጥያቄዎች ሊኖር ይችላል። እንደ ኤማሁስ መንገደኞችም ደግሞ ኢየሩሳሌምን ጥላችሁ ወይም ደግሞ የክርስቶስን መገኘት ቤቱን ጥላችሁ በሐሳብ ፊዚካሊ ቤተክርስቲያን ውስጥ ልትሆኑ ትችላላችሁ። ከእግዚአብሔር ፈቃድ ወደ መንደር ኢየሩሳሌም ወደ ኤማሁስ 60 ምን ይርቅ ነበር የሚለው ወዝ መንደር ከክርስቶስ መገኘት ክርስቶስ ታምራቱን ሲገልጥበት ከነበረው ነገር ለቀው ወደ ተስፋ መቁረጥ መንገድ ውስጥ ነበሩ። ወደ መንደር የምንሄድበት ወደ አነሰ ነገር እየሄድን ሊሆን ይችላል። በቃ የኛ ነገር አብቅቷል ብለን ኢየሱስ መጥቶ ያላቸው ምንድነው? የምትሉትን አታውቁም። እነሱ ያሉት እንደዛ ነው የሚሉትን ራሱ አያውቁም ነበር። ሄዶ በተገለጠላቸው ጊዜ ምንድነው ያላቸው? እናንተ የምትሉትን አታውቁም። እሱ ተናግሯቸው ነበረ። የሚገርማችሁ መጽሐፍ ቅዱስ ውስጥ 7000 ፕሮሚሶች አሉ ለኛ የተሰጡ 7000 promises እና ኢየሱስ ብዙን ተናግሯል። ወገኖቼ በህይወት የሚመጣ ቻሌንጅ ውስጥ የተሰጠንን የተስፋ ቃል እየረሳን ብዙዎቻችን
ወደ ኢማሁስ እየሄድን ያለንበት የህይወት ነገሮች አሉ። ለምን ይሄ ሆነ ብለን it happens። አንዳንድ ጊዜ በፈረሰብን ነገር፣ በሞተብን ባጣነው ነገር እንደዚህ አይነት ፊሊንግ ውስጥ የምንመጣበት ነገር አለ። ይሄ በሳይክል ነው ብያቸዋለሁ አይደለ? ተመልሶ ይመጣል። የሆነ ቀን እናዝናለን፣ የሆነ ቀን ተስፋ እንቆርጣለን፣ ከዛ ደግሞ የምንሄድበትን ህይወት እናየዋለን። ነገር ግን አንድ ነገር ነግራችኋለሁ፣ never doubt in the dark። እግዚአብሔር ለእናንተ የገባውን ፕሮሚስ በጨለማው ህይወታችሁ ውስጥ ሆናችሁ እንዳትረሱት፣ ወይም ደግሞ በወረዳችሁበት የሸለቆ ላይፍ ስታይል ውስጥ እግዚአብሔር የሆነ ነገር የተናገረንን ነገር ረስተን እንትን እንዳንሉ ሊያስባለሁ። I don't know የስንቶቻችሁን ሁኔታ ግን ሳተርዴይ ላይፍ ውስጥ ነው ያላችሁት። ይሄ ነገር እንዴት ይሆናል ሶርት የምታደርጉበት እያልኩ ያለሁት ሲቹዌሽኖችም ነው፣ የተለያዩ የህይወት ሲቹዌሽኖች። እንግዲህ ህይወታችን በብዙ መስመር ውስጥ ነው ያለው። የኛ ላይፍ ብዙ ነገር አይደለ ያለው። እንግዲህ የሥራ ህይወት አለ፣ የትዳር ህይወት አለ፣ ከልጆቻችን ጋር መንፈሳዊ ህይወታችን። በእነዚህ ሁሉ ሳተርዴይ ውስጥ ነው ወይ ያላችሁት? ኢየሱስ ተናግሯቸው ነበረ ለነሱ። ምን አላቸው? ዮሐንስ ምዕራፍ 16 ከቁጥር 20 እስከ 22 ላይ እውነት እውነት እላችኋለሁ እናንተም ታለቅሳላችሁ፣ ታዝናላችሁ፣ ሐዘናችሁ ግን ወደ ደስታ ይለወጣል። ሴት ወልዳ ምጥን እንደምትረሳ እናንተም ይህንን ትረሳላችሁ ብሎ አስቀድሞ ነግሯቸው ነበር። እነሱ ግን ያንን ፕሮሚስ ረስተውት ነበር። እሱ ኢንሹርድ ባደረገው ነገር ላይ እንኳን እነሱ ይፈሩ ነበረ። ሁል ጊዜ በህይወት በሚመጡ ትልልቅ ቻሌንጅ ውስጥ እግዚአብሔር የሰጠንን ፕሮሚስ እናስብ። መርሳት የሌለብን ነገር ጌታ ተናግሮ ነበረ። ኢሳይያስ ምዕራፍ 43 ከቁጥር 2 እስከ 3 ያለውን ቶሎ ቶሎ አነብላችኋለሁ። በውሃ ውስጥ ባለፍክ ጊዜ ካንተ ጋር ሆናለሁ፣ በወንዞችም ባለፍክ ጊዜ አያሰጥሙህም፣ በእሳት ውስጥ በሄድክ ጊዜ አያቃጥሉህም፣ ነበልባሉ አይፈጅህም፣ እኔ እግዚአብሔር መድኃኒት ነኝና ይላል። when you go through Friday and Saturday life መውጫ መንገዳችን ሁሉ ጊዜ ሶስት ነገር እንደሆነ እናስብ። አንደኛው ጸሎት ነው፣ ሁለተኛው የእግዚአብሔርን ተስፋ ማሰብ ነው፣ ሶስተኛው ደግሞ በእግዚአብሔር ላይ ያለንን መታመን ማየት ነው። ይህን መዝሙር እንሰማለን። እንደዚህ አይነት አምላክ ነው ስለምን እንደዚህ እናገራላችሁ። ጌታችን ከሞት ተነስቶ አሁን እኮ አላብሯችሁ የማንበስ መገኙ ሃሌሉያ! ከሞት ተነስቷል ንጉሱ። ክብር ለእግዚአብሔር ይሁን። እናንተ የኤማሁስ መንገደኞች ኢየሱስ ተነስቷል። ኢየሱስ ዛሬ ተነስቷል። ሃሌሉያ! ለኛ ዛሬ ኢየሱስ ተነስቷል። እስቲ ሰንዴይ ኦፍ ላይፉን ደግሞ እንየው። ይሄ የድልና የትንሳኤ ቀን እንግዲህ ፍራይዴን አየነው፣ ሳተርዴይን አየነው። ሰንዴይ ላይፍ ኦፍ እንዴት ነበረ? በደቀ መዛሙርቶቹም በኢየሱስም ህይወት ሰንዴይ ላይፍ የድል ቀን ነው። ክርስቶስ የነገሰበት ኢየሱስ የተገለጠበት ቀን ነው። የመገኘቱ ቀን ነበር። ራሱን ያሳየበት ቀን ነበር። ጥርጣሬ የሄደበት ቀን ነበር። የተስፋ የመታደስ ቀን ነበር። ብርሃን የበራበት ታላቅ ቀን ነበር። ኢየሱስ ክርስቶስ በደቀ መዛሙርቶቹ መሃል ተገለጠ። አነባ ሉቃስ 24ን ብዙን ቱ the most parts እያነበብን እስቲ እንሂድ። ሉቃስ 24 ከ36 እስከ 43 ያለውን ይህንንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆመ።
እንግዲህ ሲነጋገሩ የነበሩት መጀመሪያ ኢየሱስ በመንገድ ላይ ለሚሄዱት ለኤማውስ ሰዎች ተገልጦላቸው ነበርና ተገልጦላቸው እንደተነሳ አወቁና ይህንን ተመልሰው ሲነጋገሩ ኢየሱስ በመካከላቸው ምን አለ? መጣ። ሰላም ለእናንተ ይሁን አላቸው። ሰላም ለእናንተ ይሁን። ነገር ግን ይህን በሰሙ ጊዜ ደነገጡ፣ ፈሩ፣ መንፈስም ያዩ መሰላቸው። ነገር ግን ኢየሱስ ክርስቶስ ራሱ ነው የተገለጠላቸው። ሃሌሉያ። ሰላም ለእናንተ ይሁን፣ ሻሎም አላሂም አላቸው። ሰላም ይሁንላችሁ። ሰላም የጸጥታ ነገር ብቻ አይደለም። በዙሪያችን ያለ የጸጥታ ነገር ሳይሆን የውስጥ እርጋታ ነው። ኢንተርናል ፒስ ነው። ኢየሱስ ሰላም ለእናንተ ይሁን ያላቸው እነዚህ ሰዎች በተለያየ ችግር ውስጥ አልፈዋል። እንግዲህ አይታችኋል። ውስጣቸው ባልተረጋጋ ሁኔታ ውስጥ ያለፉ ሰዎች ናቸውና መጥቶ ሰላም ለእናንተ ይሁን አላቸው። ኢየሱስ የሰጣቸው ሰላም በማዕበል ውስጥ የሚያስተኛው ሰላም ነው። ትዝ ይላችኋል። እሱ ሲተኛ እነሱ ሲረበሹ የነበረው። አሁን የሚሰጣችሁ ሰላም በሚመጣው ማንኛውም ማዕበል ውስጥ ምን የሚያስብላችሁ ነው? ያስተኛችሁ፣ ለጥ ብላችሁ የምተኙበት ነው። በግርግር ውስጥ በምትሰሙት የኢኮኖሚ ግርግር፣ የፖለቲካ ግርግር፣ የጦርነት ግርግር በምትሰሙት አካባቢያችሁን ቤዜት ባደረገው በተለያየ ኔጌቲቭ ቶኖች ጸጥ ብላችሁ የምተኙበት ነው። ምክንያቱም ምን አለ እሱ? ሰላም ለእናንተ ይሁን። እርሱ የሚሰጠን ሰላም ደግሞ የሚወሰድብን ሰላም አይደለም፣ ደግሞ ልብን የሚጠብቅ ነው። ምክንያቱም ፊልጵስዩስ ላይ አእምሮን የሚያልፍ የእግዚአብሔር ሰላም ልባችሁን ምን ይበል ነው? ይጋርዳል ነው። የሚጠበቅ ሰላም ነው የሰጣቸው። መጥቶ ሰላም ለእናንተ ይሁን ብሎ ነገራቸው። በሰው ሕይወት ውስጥ በጣም እጅግ ዋጋ ካለው ነገር አንዱ ተስፋና ሰላም ነው። እነዚህ ትልቅ የህይወት ውደቶች ናቸው። ሰው በውስጡ ተስፋና ሰላም ከሌለው ምንም ነገር በፊቱ ቢኖር አይታየውም። ምንም ስናቅ ማቴሪያል ምንም ነገር ቢሆን ሰላም ለእናንተ ይሁን ብሎ ሰላምን ተወላቸው። የሰጣቸው ሰላም ደግሞ የማይወሰድባቸው ነበር። ዛሬ ኢየሱስ በእናንተ ህይወት ባልተረጋጋችሁበት በኤማውስም ያላችሁ ሰዎች ካላችሁ ሰላምን ይዞ ወደ እናንተ መጥቷል። ሁለተኛው በጣም የገረመኝ ሉቃስ 4:39 ላይ ያለውን ደግሞ መልሼ አነበዋለሁ። የትንሣኤው ጌታ የተናገራቸውን ነገር በኢየሱስም አነበዋለሁ። እኔ ራሴ እንደሆንኩ እጆቼን እግሮቼን እዩ ብሎ እዩት ብሎ ዳሷቸው ብሎ እጁንና እግሩን ሰጣቸው። ሄደው ዳሰሱት። እንግዲህ ሰላምን ሰጣቸው። አሁን ደግሞ ይህን የሰጣቸውን ሰላም ብቻ ሳይሆን መገኘቱን ፊል እንዲያደርጉ በመካከላቸው ሆነ። ከዛ እንኩ ይኸው አለው እኔ ከእናንተ ጋር ነኝ አለ። በፊት የክርስቶስን መነሳት የሰሙት በትንቢት ነበረ። የክርስቶስን ነገር የሰሙት ይሄ የመነሳቱን ነገር የሰሙት ብዙ በተነበበ መጽሐፍ ነበር። አሁን ግን አክቹዋል በሆነ ላይፍ ኢየሱስ በመካከላቸው መጣና ይኸው እኔ አለው እንኩ ንኩኝ እያለ ራሱን አሳያቸው። እንግዲህ ኢየሱስ ክርስቶስ ወደ እናንተ ህይወት ከመጣ በሰንዴይ ላይፍ ኦፍ ክራይስት ሰላምን ብቻ አይደለም የሚሰማችሁ፣ የምትዳስሱት የምትይዙት የሚያዝ ነገር ወደ ህይወታችሁ ይመጣል። ታንጀብል የሆነ ነገር ክርስቶስ አለ ከጎኔ የምትሉበት፣ ልክ ራሱ እንዳለ በህይወቴ አሁን አለ ይኸው ከኔ ጋር ነው ብለን እጁንና እግሩን የምንገኝበት። የእግዚአብሔርን መገኘት ፊል ማድረግ ትልቅ ነገር ነው። የእግዚአብሔርን መገኘት በህይወታችሁ ክርስቶስን በህይወታችሁ መገኘት ፊል የምታደርጉት ሰንዴይ ላይፍ ውስጥ ስትሆኑ። ከዛ ደግሞ ዝቅ ብሎ ሁለተኛ ምን አደረገ ኢየሱስ? ሉቃስ 24:42 ላይ ቁራሽ አሳ ተቀብሎ ከእጃቸው በላ። ከዚህ በፊት የሚያደርገው እሱ እየሰጣቸው ነበር የሚበሉት፣ እሱ የሚያካፍላቸውን። አሁን ግን ከእጃቸው ምን አለ? መብላት ጀመረ። የትንሣኤው ጌታ ጸሎትህን፣ አምልኮህን፣ ስጦታህን የሚቀበልበት ጊዜ ተቀበለ ነው ከእጃቸው የሚለው። በእኛ ህይወት ሲገለጥ ኢየሱስ መቀበል ብቻ ሳይሆን የምንሰጥበትን ፊትህን ሲቀበል እግዚአብሔር ደስ አይልም? ምስጋናችሁን ሲቀበል፣ አምልኳችሁን ሲቀበል አሁን የመቀበል ጊዜ ሆነላቸው። እነዛ ኮንፊውዝድ ሆኖ ለነበሩ ሰዎች ከነሱ እጅ የሚቀበልበት ዛሬም በየትኛው የህይወት ጎዳና ላይ እንዳላችሁ ኢፍ ዩ አር ኦን ዘ ሰንዴይ ኦፍ ላይፍ በጣም ይህን ኤክስፒሪየንስ እያደረጋችሁት እንደሆነ አስባለሁ። የጌታን ሰላም በህይወታችሁ ፊል እያደረጋችሁት፣ የክርስቶስን መገኘት በህይወታችሁ እያያችሁት፣
ምስጋናችሁን ጌታ እየተቀበለ እንዳለ፣ የምትሰጡትን ነገር ጌታ እየያዘው እንዳለ እየተሰማችሁ እንዳለ አስባለሁ። ከዛ ወደታች ብሎ ደግሞ ሉቃስ 4:45 ላይ በዚያም ጊዜ መጽሐፍን ያስተውሉ ዘንድ አእምሮን ምን አለላቸው ይላል? ከፈተላቸው። አሁን መጽሐፍን ለማስተማር ሰው አይፈልጉም። እነሱ ያስተውሉ ዘንድ ምን አደረገላቸው? ይህን አእምሮ ከፈተላቸው። አሁን የእግዚአብሔርን እውነት በመጽሐፉ የተጻፉትን ነገሮች በሙሉ አንደርስታንድ ያደርጉ ዘንድ የተከፈተ አእምሮ ሰጣቸው። ይሄ የእሁድ ቀን ላይፍ ነው። የእግዚአብሔርን ነገር አንደርስታንድ እና ኢንተርቴይን የምታደርጉበት። የትንሣኤው ንጉሥ አእምሯችንን ይከፍትልናል። የእግዚአብሔርን ቃል የመረዳት አእምሯችንን ይከፍት። የእግዚአብሔርን ቃል የመረዳት የማወቅ ነገር ወደ ህይወታችን ወደ ኑሯችን ይገባል። ከዛ ሉቃስ 4:49 ላይ ኢየሱስ ክርስቶስ ይህንን ካሳያቸው በኋላ አንድ ነገር ደግሞ ነገራቸው። ወደ ተልእኮ ላካቸው። ሂዱ፣ ከኢየሩሳሌም ወጥታችሁ ምን አድርገዋል? ወንጌልን ስበኩ። በተለያየ ቦታ ሄዳችሁ ወንጌልን ምን በሉ አላቸው? አስተማሩ አላቸው። ይህንን የህይወት ተልእኮ ትንሽ ካልኩ በኋላ ዛሬ ብዙ ፕሮግራሞች ስላሉ ጨርሳለሁ። ስንቶቻችሁ ሚሽን ላይ እንዳላችሁ ታስባላችሁ? ብዙ ጊዜ የረሳነው ህይወት አንድ ነው። ከጓደኞቼ ጋር ሳወራ አሜሪካን ያለ ሰው ቀልብ የለውም ይባላል። ለምን ሲባል ከኢትዮጵያ የመጣንበትን ብዙዎቻችን ፐርፐዝ አረና አንዳንዶቻችን በተለያየ ሪዝን ሊሆን ይችላል ፋይናንሻሊ ያለንን ነገር ለማስተካከል ስንል ቀንና ማታ እንቅልፍ እየከለከልን ነው የምንሰራው እና ሚሽናችንን እሱን አድርገነዋል። አንስራ እያልኩኝ እንዳልሆነ አንደርስታንድ ታደርጉኛላችሁ። ግን የህይወት ተልእኳችን ይህ አልነበረም። የትንሣኤው ንጉሥ ወደ ህይወታችሁ የመጣው የክርስቶስ የመነሳቱ ልክ ሄዳችሁ ወንጌልን ለሰው እንድትሉ ነው፣ እንድትናገሩ። ደቀ መዛሙርቶቹ ጋር ሰላምን ሰጥቷቸው ራሱን መገኘቱን ካሳወቃቸው በኋላ ከነሱ ደግሞ የሚመጣውን ነገር ከተቀበለ በኋላ ምን አላቸው? እንግዲህ ሂዱ ወንጌልን ለአሕዛብ በሙሉ ምን በሉ አለ? ስበኩ። በመስሪያ ቤታችሁ ባላችሁበት ቦታ በሙሉ የሰንዴውን የትንሣኤውን ንጉሥ ተናገሩት። የኢየሱስ ክርስቶስ ሞትና ትንሣኤ የታሪክ ክስተት ብቻ አይደለም፣ ህይወት ነው። የሆነ ታይም ላይ የሆነ ጉድ ኒውስ ነግሯችሁ ወደ ጌታ መጥታችሁ ይሆናል፣ ግን የተከፈላችሁት ህይወት አለ። በእያንዳንዱ ቀን ሼር ፊል የምታደርጉት የያዝነው ህይወት አለ። ይህንን ህይወት ለሰዎች በመግለጥ ብዙዎችን ወደ ክርስቶስ የማምጣት ተልእኳችንን መርሳት የለብንም። አንድ አምባሳደር የተላከበት ሀገር ሄዶ ስሜቱን አይደለም የሚናገረው፣ የማይስማማው ነገር ቢኖር እንኳን የተላከበትን ተልእኮ ግን አይረሳም። የረሳ ቀን አምባሳደርነቱ ይሻራል። እናንተ የክርስቶስ አምባሳደሮች ወደ ምድር የመምጣታችሁ ልክና ክርስቶስን የማወቃችሁ ልክ ኢየሱስ ክርስቶስን ለሰዎች የመናገር ነውና በተገኘው አጋጣሚ ሳታፍሩበት ያላፈረላችሁ ራቁቱን በመስቀል ላይ ተንጠልጥሎ የሞተና ህይወትን ያካፈላችሁ ጌታ ዛሬ ጊዜያችሁን አካፍሉኝ፣ ታይማችሁን አካፍሉኝ፣ እውቀታችሁን አካፍሉኝ፣ ሂዱ ተናገሩ። በተገኘ አጋጣሚ how many of you ፕሮሚስ ታደርጋላችሁ? እስቲ በዚህ ሳምንት እንኳን የትንሣኤውን ንጉሥ ለአንድ ሰው እናገራለሁ ብላችሁ የትንሣኤውን ታሪክ ለአንድ ሰው እናገራለሁ። ኢየሱስ አስተምሮ ብቻ አይደለም ያለፈው፣ ሞቶም ነው። ብዙ ሰዎች ተናግረው ጥሩ ጥሩ ትምህርት አድርገው ሄደው ይሆናል። ኢየሱስ ግን ራሱን አሳልፎ ሞቶ አለፈ። ይህንን ነገር በውስጣችሁ እንዲሆን እጋብዛችኋለሁ። እባካችሁ አትርሱ። የተጠራንለት ልክ ለብዙ ሰዎች ህይወት እንድንናገር ነው። ክርስትና ምንደበቅበት ህይወት አይደለም። በተገኘው አጋጣሚ የክርስቶስን ነገር ምንናገርበት ነው። ክብር ለእግዚአብሔር ይሁን። የአርብ ህይወት ውስጥ ነው ያላችሁት፣ የቅዳሜ ህይወት፣ የእሁድ ህይወት። እነዚህ ነገሮች ግን ተመልሰው ተመላልሰው ወደ ህይወት ይመጣሉ። ዛሬ እሁድ ላይ ካለን ነገ አርብ የመከራው ቀን ይመጣል። ከዛ ደግሞ የጭንቀት ኮንፊውዝድ የምንሆንበት ቀን፣ ከዛ ደግሞ የትንሣኤ ቀን ይመጣል። ይህ በሰው ህይወት ውስጥ የሚመጣ ተመልሶ ዞሮ ዞሮ የሚመጣ ነገር ነውና ይህንን በማሰብ ሲቆመን ጌታን እንጸልያለን። ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን። እግዚአብሔር እንዳስተማረን እንደተናገረን አስባለሁኝ። በተለያየ የህይወት ዳገት፣ የህይወት ቁልቁለት፣ የህይወት ነገር ውስጥ ብዙዎቻችን እንዳለፍን አውቃለሁኝ። በሐዘን ውስጥ የተወሰደብን የተነጠቀብን ነገር እንዳለ ሆኖ ብዙ ነገር እንደሆነ አስባለሁኝ። ነገር ግን የትንሣኤው ንጉሥ ዛሬ የሚለን ምንድን ነው? መገኘቴ በእናንተ ዘንድ ይሆናል።
ሰላሜ ከእናንተ አይለይም፣ እኔ የምሰጣችሁ ሰላም ይጠብቃችሁ ነው። እሱ ብቻ አይደለም፣ ትዳስሱኛላችሁ፣ ትነኩኛላችሁ፣ ዩ ፊል ሚ። ከዛም ደግሞ በየቀኑ አጀንዳዬን የማስታውቅበትን መጽሐፌን አንደርስታንድ ታደርጉ ዘንድ አእምሯችሁን እከፍታለዋል። ይህንን ግን ከገባችሁና ከተከተላችሁ በኋላ ጥላችሁት የምትሄዱበት ነገር አይደለም። ደግሞ ሚሽናችሁን ይዛችሁ በየቦታው የወንጌል እውነትንና የእግዚአብሔርን ቃል ለሰዎች ለመናገር የምንወጣበት ድፍረት ነውና ይህንን በማሰብ በጸሎት ሆነን ከመስፍኔ ጋር እንጸልያለን። እዚህ የገባ ይሄ ሚሽን በእኛ ውስጥ አለ፣ ይሄ ነገር በእኛ ውስጥ አለ፣ እግዚአብሔር ሆይ ለዚህ ታማኝ አድርገን ብለን ከመስፍኔ ጋር እንጸልያለን። ሃሌሉያ፣ ክብር ለእግዚአብሔር ነው። ሁላችንም በጸሎት እንሆናለን።